ማር ሚካኤል የኔ ልዑል ደሞ ልትሞሽረኝ ነው አይደል? ያ ሁሉ ስቃይ እኮ አለፈ። ታውቅበታለህ እኮ። ታድለሽ እንኳን ሚካኤል ረዳሽ። ሚካኤል እኮ ይለይብኛል። እውነት እኔን አክብሮ ሊሞሽረኝ ነው። አይገርምም? ከወራት በፊት እጮኛዬ በጠና ታሞ ሊሞትብኝ ነበር። ብዙ ብር ያስፈልገኝ ነበር። እኔ ግን ሚካኤልን ለምኜ ስባሪ ሳንቲም ሳልከፍል ባልሄድ ነው ልንጋባ ነው። ደስ ይላል። ደስ ይላል። ያኔ ትዝ ይልሻል ሆስፒታል የሚካኤልን ስዕል አቅፈሽ ድረስልኝ እያልሽ ስትለምኝ። አንተ ደግሞ ማነህ? ይቅርታ እንተዋወቃለን? በሚገባ። ያኔ እጮኛሽ የታከመበት ሆስፒታል እኔም እናቴን ላሳከማት እዛው ነበሩ። እናቴ ግን ያኑ ቀን ሞተች። እናንተ ደግሞ ብር ብታገኙ እጮኛሽ እንደሚድን ስላወቅ እናቴን ላሳክምበት የነበረውን ብር ለእጮኛሽ መታከሚያ እንዲሆን በድብቅ ከፍሉ። እናቴ ባትድንም በምትወደው ሚካኤል ስም ሌላ ነፍስ ዳነ። ልክ እንደ ባህራን የእጮኛሽን ሞት ወደ ሰርግ ተቀየረ። እርሱን ታምኜ እወጣለሁ፣ እርሱን ታምኜ እገባለሁ። ድብቅ ሰራዊት አለው ለኔ የሚጠብቀኝ በዘመኔ። እግዚአብሔር ለኔ ብርሃኔ ነው፣ የሚያስደነግጠኝ የሚያስፈራኝ ማነው? በእኔ ቢጠቁርም ሰማይ